የስልካችሁን ባትሪ ከአንድ ቀን በላይ ቢያንስ መጠቀም ላልቻላችሁ ሰዎች ይህ ቪዲዮ ለእናንተም ጭምር ነው ማለት ነው። የስልካችን ባትሪ እንግዲህ በዋናነት የሚያስመረን ነገር ነው ማለት ነው። ሁላችንም ላይ የሚያጋጥመን ችግር ነው ማለት ነው። እንግዲህ የስልካችን ባትሪ ሙቶ ሳይሆን የስልካችን ባትሪ ማለት ነው ውስጡን የሚይዙብን ነገሮች ናቸው ማለት ነው። እንግዲህ በዋናነት እየጎዱብን ያሉ ማለት ነው። በዛሬ ቪዲዮችን እንግዲህ የስልካችንን ባትሪ ጊዜ እንዴት እንደምትጨምሩ አሳያችኋል ማለት ነው። ቢያንስ ሁለት ቀን እናም ከሁለትና ከዚያ በላይ ቀን እንዴት እንደምትጠቀሙት አሳያችኋል ማለት ነው። እንግዲህ ብዙ ስልኮች ላይ እንደምትመለከቱት የሚያስቸግረው ነገር በዋነኝነት ባትሪ ነው ማለት ነው። እንግዲህ ዛሬ እነዚህ ነገሮች አሳያችኋለሁ። እኔ የማደርጋቸውን ነገሮች አንድ ባንድ በማድረግ ባትሪያችሁን ማስተካከል ትችላላችሁ ማለት ነው። እንግዲህ ብዙ ጊዜ ስልካችን ባትሪ የሚበለው መጀመሪያ ዲስፕላይ ነው ማለት ነው። ዲስፕላይ ማለት ይህ የምትመለከቱት የስልካችን ስክሪን ነው ማለት ነው። ከቻላችሁ ጠቋቆር ያሉ ወልፔፐሮችን በመጠቀም የስልካችሁን ባትሪ መጠበቅ ትችላላችሁ። ብራይት የሆኑ ነገሮች በጣም ይበላሉ ማለት ነው። እንግዲህ ስልካችንን ሁለት ስልኮችን ከፍተን እንግዲህ ነጭ የሆነ ስልክና ጥቁር የሆነ ስልኮችን ከፍተን ሁለቱንም አብርተን ብንተዋቸው ነጭ ሆኖ በጣም ይበላል ማለት ነው። እንግዲህ ገብታችሁ ሴቲንግ ውስጥ በምትመለከቱበት ጊዜ የስልካችሁን ባትሪ ቶሎ የሚጨርሰው ማለትም በመጀመሪያ ደረጃ ላይ የሚያስቀምጠው ከጌሞች ቀጥሎ እንግዲህ እዚህ ላይ እንደምትመለከቱት ስክሪናችሁ ነጭ ነው ማለት ነው። እንግዲህ ይህንን በመጀመሪያ አንድ ነገር ላሳያችሁ ማለት ነው። እዚህ ወደ ሴቲንግ ትሄዳላችሁ፣ ልታውቁ ትችላላችሁ። እንደምትመለከቱት የኔ ጥቁር ነው ማለት ነው። በዚህ ምክንያት ባትሪ መጠበቅ ችያለሁ። እንግዲህ ወደዚህ ከገባችሁ በኋላ ዲስፕላይ የሚለው ትግ ላይ ትገባላችሁ ማለት ነው። ከዛም እዚህ ላይ ላይት ዘም የሚሆነው ላይ በሚሆንበት ጊዜ ስልካችሁ ነጭ ይሆናል ማለት ነው። ይህ ሳታውቁት በጣም ባትሪያችሁን የሚበላው ትልቅ ነገር ነው ማለት ነው። ካወቃችሁት መልካም፣ ካላወቃችሁ ደግሞ ዳርክ ላይ አድርጉት ማለት ነው። ይህንን ዳርክ ላይ ብታደርጉት አሪፍ ነው። እንዲሁም ደግሞ ብራይትነስ ሁሌ ጨምራችሁ የምትጓዙ ሰዎች ይህን ነገር መጠቀም ትችላላችሁ። አዳፕት ብራይትነስ የሚለውን ብታበሩት ስልካችሁ ወደ ጨለማ ስትገቡ ብዙ ብርሃን ስለማይፈልግ ዝቅ ያደርገዋል። ወደ ብርሃን ወደ ፀሐይ በምትወጡበት ሰዓት ይጨምርላችኋል ማለት ነው። ይህንን መጠቀም ትችላላችሁ። እኔ ራሴ ወደ ጨለማም ወደ ብርሃንም ስገባ ብዙ ጊዜ ስልኬን ስለምጠቀም ቼክ ስለማደርገው ይህን ኦፍ አድርግና የምፈልገው ላይ አደርጋለሁ ማለት ነው። እንደዚህ አድርጋችሁ እነዚህ ነገሮች በመጀመሪያ ማስተካከል ትችላላችሁ ማለት ነው። እንግዲህ በዋናነት የምናስተካክላቸው ሴቲንጎች እናልፋለን ማለት ነው። እዚህ ላይ እንግዲህ ወደ ሴቲንጋችሁ እንደገባችሁ ወይም እንደገና ገብቼ ላሳያችሁ። ወደ ሴቲንግ አፕሊኬሽናችሁ ከገባችሁ በኋላ ወይም ላይ ዝቅ ስታደርጉ ታገኙታላችሁ። ከገባችሁ በኋላ እዚህ ላይ እንግዲህ ኮኔክሽንስ የሚል ነገር አለ። ይሄን ትነካላችሁ። ከዛም ወደታች ዝቅ ስትሉ ሞር ኮኔክሽን ሴቲንግስ የሚል ነገር አለ ማለት ነው። እሱን አንዴ ትነካላችሁ ማለት ነው። እንግዲህ ይሄን ከነካችሁ በኋላ ፕራይቬት ዲኤንኤስ የሚል አለ። እዚህ ላይ ፕራይቬት ዲኤንኤስ የሚለውን አንዴ በምትነኩበት ጊዜ እንደዚህ ዝርዝር አድርጎ ያመጣላችኋል። ኦፍ አውቶማቲካሊ እና ፕራይቬት ዲኤንኤስ ፕሮቫይድ ሆስት ኔም የሚል ነገር ይመጣላችኋል ማለት ነው። እዚህ ላይ አውቶማቲክ ሪኮመንድ ይላችኋል። ነገር ግን አውቶማቲክ ላይ ሳታደርጉ ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚለው ላይ ታደርጋላችሁ ማለት ነው። ከዛም እዚች ጋር እኔ የምጽፋትን ነገር ትጽፋላችሁ ማለት ነው። ዲኤንኤስ ዶት ጎግል ዶት ኮም ብላችሁ ሴቭ ትሉታላችሁ ማለት ነው። እንግዲህ ይህንን ሴቭ በምታደርጉበት ጊዜ እኔ አሁን ዳታ ስላላበራሁኝ ነው። ዳታ አበርታችሁ ይህንን ሴቭ ታደርጉታላችሁ። እንግዲህ ይህ ባትሪያችሁን አሪፍ ያደርግላችኋል። ምክንያቱም ከተለያዩ ሆስቶች ነው እንግዲህ ኢንተርኔት ለመጠቀም የሚሞክረው። ስለዚህ ባትሪያችሁን የሚከላባችኋል። እንዲሁም በተጨማሪ በዋናነት የኢንተርኔታችሁን ፋስት ያደርግላችኋል ማለት ነው። የስልካችሁን ኢንተርኔት በምትጠቀሙበት ጊዜ ዳታም ሆነ ዋይፋይ የሚያዘጋችሁ ከሆነ ከጎግል ጋር ተገናኝቶ ስልካችንም ሁላችንም ስልክ እንግዲህ ጎግል ተጭኖ ስለሚመጣ ማለት ነው ከጎግል ጋር አድርጎ ስልካችንን በጣም ፈጣን ያደርግልናል ማለት ነው። እንግዲህ በሁለተኛ የምናስተካክለውን እዚሁ ሴቲንግ ላይ ሳትወጡ ባክ ብላችሁ ትመለሱና ባትሪ ምናምን ለባትሪያችሁ ነው እንግዲህ እዚህ ላይ እንግዲህ ወርታች ዝቅ ትሉና ሎኬሽን የሚል ነገር ትፈልጋላችሁ። እንግዲህ ሰው ግን ብዙ ጊዜ ላይ አፕሊኬሽኑ ሎኬሽንን ስላጠፋ ሎኬሽን ያጠፋ ይመስለዋል። ይህ ስህተት ነው። ውስጥ ላይ ገብታችሁ ካላጠፋችሁ ሎኬሽናችሁ አይጠፋም ማለት ነው። እንግዲህ አሁን ላይ ግን የምናስተካክለው እዚሁ ሎኬሽን ላይ ነው ማለት ነው። ሴቲንግ ላይ ሎኬሽን ወደሚለው ከሄዳችሁ በኋላ ካጣችሁት በነገራችን ላይ ሰርች ማድረግ ትችላላችሁ ማለት ነው። እንግዲህ ወደዚህ ከመጣችሁ በኋላ ሎኬሽን ሰርቪስ የሚል ነገር አለ። እዚህ ሁለተኛው ላይ ሎኬሽን ሰርቪስ ከገባችሁ በኋላ ወርታች ዝቅ ትላላችሁ ማለት ነው። ከዛም እዚህ ላይ ዋይፋይ ስካኒንግ እና ብሉቱዝ ስካኒንግ ይላል ማለት ነው። እንግዲህ እነዚህ ነገሮች በዋናነት በጣም መጥፎ ነገሮች ናቸው ማለት ነው። ምክንያቱም ዝቅ አድርጌ ላሳያችሁ። እንደምታዩት ዋይፋይ እና ብሉቱዝ እኔ ስልክ ላይ እንደጠፋ ነው ማለት ነው። እነዚህ ግን ኦን ናቸው። አሁንም ድረስ ውስጥ ለውስጥ ዋይፋይ እና ብሉቱዝ ስካን ማድረጋቸውን አያቆም። እነዚህ በዋናነት በጣም የሚበሉብን ነገሮች ናቸው። ስለዚህ እነዚህን ሁለቱንም ኦፍ እናደርጋለን ማለት ነው። እነዚህን ሁለቱንም ኦፍ ካደረግን በኋላ ባክ ብለን አሁን እንመለሳለን። ሶስተኛውን ሴቲንግም እዚሁ ላይ ነው የምናስተካክለው። እንግዲህ ሶስተኛውን ሴቲንግ ለማስተካከል ወደታች ዝቅ ትላላችሁ። ዝቅ በምትልበት ጊዜ እንግዲህ
እዚህ ላይ ጉግል ሰርቪስስ የሚል ነገር አለ ማለት ነው። እናንተ ስልክ ላይ ቀጥታ ጉግል ብሎ ሊመጣ ይችላል ማለት ነው። ጉግል ሰርቪስስ የሚለውን አንዴ ትነካላችሁ ማለት ነው። እሱን ከነካችሁ በኋላ እንግዲህ እዚህ ላይ ኦል ሰርቪስ የሚለው ላይ ታረጋላችሁ ማለት ነው። ኦል ሰርቪስ ካደረጋችሁ በኋላ ወርታች ዝቅ ትላላችሁ ማለት ነው። እንግዲህ እዚህ ላይ ዩዜጅ ኤንድ ዲያግኖስቲክ የሚል ነገር ትፈልጋላችሁ እዚህ ላይ ማለት ነው። እንግዲህ እዚህ ላይ እንግዲህ ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ ዩዜጅ ኤንድ ዲያግኖስቲክ የሚለውን አግኝተናል ማለት ነው። እዚህ እንግዲህ አንዴ ክሊክ እናደርጋለን። ከዛም ይሄ ኦን ሆኖ ነው ብዙዎቻችሁ ላይ የሚገኘው። እኔ ኦፍ ስላደረግኩት ነው እንደዚህ ሆኖ ይገኛል። ስለዚህ ኦፍ ታደርጋላችሁ። ይህ ነገር እንግዲህ የስልካችሁን ባትሪ ከመጠበቁ በላይ የስልካችሁ ላይ ሰላዮች በጣም ብዙ አይነት ሰላዮች አሉ። ጓደኞቻችሁም ሊሆኑ ይችላሉ። የተጨማሪ የተለያዩ ቫይረሶችን የሚልኩ ሰዎች አሉ ማለት ነው። ከነዛ ሰዎች ይጠብቃችኋል ማለት ነው። ይህ ነገር ኦን ሮ የምታገኙበት ጊዜ ግን ጉግል ምናምን በምትጠቀሙበት ጊዜ ወደ ኢንተርኔት በምትገቡበት ጊዜ ቫይረሶችን ሊያመጣባችሁ ይችላል። ከሰላዮችም ጋር ሊያገናኛችሁ ስለሚችል ይህን ነገር ኦፍ በማድረግ የስልካችሁን ባትሪ መጠበቅ ትችላላችሁ። እንዲሁም የራሳችሁን ደህንነት መጠበቅ ትችላላችሁ። ለዛሬ ያመጣሁላችሁ ሴቲንጎች እነዚህን ይመስላሉ። በቀጣይ ደግሞ በተለያዩ አፕሊኬሽኖች የስልካችሁን ባትሪ እንዴት እንደምትጨምሩ አፕሊኬሽን ተጠቅማችሁ ማለት ነው የምትፈልጉ ከሆነ ኮሜንት ላይ ልጽፉልኝ ትችላላችሁ ማለት